አማራ ክልል ጎጃም ብቸና ከተማ ከሸገር 265 ኪሎ ሜትር በንጦጦ አድርገን እነ ሚዛን እነ ሱሉልታን እነ ጫንጮን ኩዩን እነ አሊዶሮን እነ ፍቼን አለፍ እንበልና ገብረ ጉራቻ ላይ አፍሪካ ሆቴል ምሳ በላ አድርገን ገዋጽዮን እየቃኘን አባይ ደረቱን እየተመለከትን በአስፋልቱ ዳር ለዳር በተንኮለኮሉት ዝንጀሮዎች አማካኝነት አቀባበል የሚያደርግልንን የታላቁን አባይ በረሃን ተፈጥሮን ካስተዋልንበት ገራሚ መሆኗን እየቃኘን የፍቅር እስከ መቃብር ፍጻሜ የሆነችዋን የአባይ በረሃ ውስጥ የምትገኘዋን በረሃኛዋ ከተማ ተብላ የምትጠራዋን ፍልቅልቅን አሰስ እያደረግን የአባይ በረሃ በምናባችን እንሻገር ደጀንን አልፈን ብቸና ደረስን። ይህን አስገራሚ ወሬ ነኝ። መቼም የታላቁን የፍቅር እስከ መቃብር ሀገር ዲማን ብዙዎቻችን በአካልም ባይሆን በስም እናውቀዋለን ብዬ አስባለሁ። እሞሃይ ብርሃን ይባላሉ። በታላቁ በዲማ ቅዱስ ጊዮርጊስ ገዳም ለዘመናት የሚኖሩ ሲሆን ከፈጣሪ የተሰጣቸው ጸጋ ለሰሚ ጆሮ በጣም ሊከብድ ይችላል። እናታችን በቤተ ክርስቲያን ቅጽር ግቢ ከ30 ዓመት በላይ ይኖረዋል። በእነዚህ ዘመናት ምንም አይነት የቆርቆሮ ከለላም ሆነ ከፀሐይና ከዝናብ ሊከላከልላቸው የሚችል ነገር በሌለበት ባዶ ሜዳ ላይ እነዚህን 3 አስርት ዓመታት ተቀምጠው ዝናብ ሲዘንብ እሳቸው የተቀመጡበት ቦታና የሚኖሩበት አካባቢ ደረቅ ሆኖ እሳቸውንም ሆነ የተቀመጡባትን አካባቢ ዝናብ አያገኛቸውም። እሞሃይ በዚህ ቦታ መኖር ከጀመሩባቸው ቀናቶች ጀምሮ ምንም አይነት ምግብ መብላት አለመቻላቸው የሰው ልጅ ለካ በምግብ ብቻ አይኖርም የተባለው ብሂል እውነት እንደሆነ እናምናለን። እማሆይ ይመገቡ የነበሩት ቱልት የተባለውን ቅጠል ሲሆን ብዙ ታምራትን በተለያየ ጊዜ ሲያደርጉ በአካባቢው ምዕመናን ታይተዋል። ከዚህ አልፎ በዋልድባ ገዳም የሚኖሩ አባቶች ከሰማይ በቀስተ ደመና አምሳል ከሰማይ ብርሃን ሲወርድላቸው አይተው መጥተው የእሞሃይን በረከቱ ይድረስብን እናታችን ብለው እጅ ነስተዋል። የእናታችን በረከት በጣም አስገራሚና አስደናቂ ነው። እስኪ ሁላችንም የእሞሃይ ብርሃን በረከት በያለንበት ይድረስን እንበል። አያችሁ፣ ሰው በፈጣሪ ጸጋ ብቻ እንዲህ ይኖራል። እኔና እናንተን ግን አለማሸንፋን ፍቅረን አተን አንዱን እየበላ የሐሜት ማህተብ አንጠልጥለን የሰይጣን ምርኮኞች ሆነን ይኸው ከመኝታችን እስክንነሳ በልቶ የማይጠረቃው ሆዳችንን እየራበን ይኸዋለን። በልተን እንዳንጠግብ ምግባችንን ሰይጣን እየባረከብን ስንቶቻችንን ሺህ ጊዜ ምግብ ፊት የምንደቀን ብቻ ቤት ይቁጠረው። አያችሁ፣ የሰው ልጅ መልካም ከሰራና ከፈጣሪው ጋር ከታረቀ እስከ መጨረሻው ያለ ምግብ መኖር እንደሚችል የወሬው ምንጭ ዲማ ጊዮርጊስ ገጽ ነው። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው